እጅግ በጣም የተወደዳችሁና የተከበራችሁ የሊድ ስታር ቴሌቪዥን ተከታታዮችና አድማጮች ጌታችን ኢየሱስ ክርስቶስ በእያላችሁበት ስፍራ እጅግ ይባርካችሁ። ዛሬም ወደ እናንተ ይሄንን ቃል ይዤ ስቀርብ ከፍተኛ ደስታ ይሰማኛል። በሚቀጥለው ሳምንት ወይም ደግሞ በዚህ ሳምንት መጨረሻ ከደርበን ሳውዝ አፍሪካ ላይ በመናደርገው አገልግሎት በሳውዝ አፍሪካ ግዛት ያላችሁ በፕሪቶሪያ፣ በኬፕ ታውን፣ በጆሃንስበርግ፣ በደርበን አካባቢ ያላችሁ በዛ እንደምንገናኝ ተስፋዬ ከፍተኛና የላቀ ነው። እግዚአብሔር በዛ ስፍራ እንድናገለግል ስለሰጠን እድል እግዚአብሔርን እጅግ አከብረዋለሁ። ወደዛ ከማምራታችንም በፊት በዱባይ ዩናይትድ አረብ ኤሚሬት ከተለያዩ ወገኖች ጋራ የምናደርገው ስብሰባ ይኖረናል። ስለዚህ በዚህ ሳምንት ኤዥያና አፍሪካ ለምናደርገው ጉዞ ውድ ወገኖቻችን እንድትጸልዩልን በጸሎታችሁ እንድታስቡን በታላቅ ትህትና እለምናችኋለሁ። ጌታ ኢየሱስ ክርስቶስ ለአብያተ ክርስቲያናት ከላካቸው መልእክቶች በራእይ መጽሐፍ ምዕራፍ 3 ላይ ያለውን ቃል ይዤ ወደ እናንተ ቀርቤያለሁ። በራእይ ምዕራፍ 3 ከቁጥር 7 አንስቶ እስከ 13 ለፊላደልፊያ የተላከው መልእክት ነው። በጣም የሚባርክ ልብን የሚነካ መልእክት ነው። በዚህ መልእክት በፊላደልፊያ ያለችው ቤተክርስቲያን ከፊቷ የተጋረጡትን 8 ትላልቅ ፈተናዎች ያሸነፈችበት ታላቅ መልእክት ነው ብዬ ነው የምወስደው። እነዛን 8 ታላላቅ ፈተናዎችና መፍትያቸው በፊላደልፊያ መልእክት እንዴት እንደተላከ ነው ከናንተ ጋራ ዛሬ የምካፈለው። ማስታወሻዎቻችሁን እየያዛችሁ በጥሞናና በማሰላሰል እንድትከታተሉ እለምናችኋለሁ። ውድ ወገኖቼ ሆይ የእግዚአብሔር ቃል እንደዚህ ይላል። በፊላደልፊያ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል። ስለዚህ መንፈስ ለቤተ ክርስቲያን የሚለውን ጆሮ ያለው ይስማ ብሎ በዚህ መልእክት ላይ ጠቀልለዋል። ምንድነው መንፈስ ለቤተ ክርስቲያን የሚለው? አንደኛ ስራን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ። የመጀመሪያው ታላቅ ችግር ነው ብዬ የማስበው በፊላደልፊያ ቤተክርስቲያን ፊት ለፊት የተቀመጠው የተዘጋ በር ነው። የተዘጋ በር ወገኖቼ ሆይ እጅግ አስጨናቂ ጉዳይ ነው። አባቴ በኮሙኒስት ዘመን በኮሙኒስት ኢትዮጵያ በሶሻሊስት ኢትዮጵያ በደርግ ዘመን ለ6 ዓመት አካባቢ በእስር ቤት ነበሩ። በዛ እስር ቤት ውስጥ ብዙ ከማቀቁ የቤተክርስቲያን አገልጋዮችና መሪዎች መካከል አንዱ ናቸው። በዛ እስር ቤት ውስጥ በነበሩ ጊዜ አንድ የምሰማው ነገር ነበረ። በዛ ከነሱ ጋር የታሰሩ በኦሮምኛ የሚዘፍኑት ዘፈን ነበራቸው። ልክ እንደ ሳጥን በሩ በውጪ ተዘጋብን እያሉ ነበር የሚሉት። የተዘጋ በር አስጨናቂ ነገር ነው። የተዘጋ በር አለ ማለት እንደ ታሰረ መፈናፈኛ እንደሌለው አማራጭ እንደሌለው ሰው መሆን ነው። አንዳንድ ጊዜ በውስጣችሁ ራእይ አለ፣ ህልም አለ፣ ችሎታ አለ፣ ፍላጎት አለ፣ ጥሪ አለ። ነገር ግን በሮች ስለተዘጉ ብቻ አማራጭ በማጣት የተቀመጣችሁ እጅግ በጣም ብዙ ሰዎች አላችሁ። ዛሬ ሰባሪው የእግዚአብሔር ቃል መጥቶላችኋልና ደስ ይበላችሁ። በእምነት ሰብራችሁ የምትወጡበት ጊዜ ነው አሁን። ስሙኝ በደንብ አድርጋችሁ። በማንኛውም አይነት እስራት፣ በመንፈስ እስራት፣ በህሊና እስራት፣ በአእምሮ እስራት፣ በስጋ እስራት፣ በፋይናንስ እስራት፣ በጤና እስራት ውስጥ ያላችሁ በጣጥሳችሁ የምትወጡበት የእግዚአብሔር ኃይል ለፊላደልፊያ የተላከው እንዲህ ይላል። እነሆ ስራህን አውቃለሁ፣ ባንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንም ሰው ሊዘጋው አይችልም ይላል። ማንም ሊዘጋው አይችልም። ለምን? ይሄ የተከፈተ በር ላንተ በትግል አይደለም የምታስከፍተው፣ በመጥረቢያም አይደለም፣ በመጋዝም አይደለም፣ በተለያየ ስልቶች አይደለም። የተከፈተ በር እንደ ስጦታ ነው የምሰጠው ይላል። እንዴት ነው የሚሰጠው? ምክንያቱም ይህንን ቃል የሚናገረው መክፈቻ
በእጁ ያለ ጌታ ነው። እንደዚህ ይላል ስለ ቃሉ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ እርሱ እንዲህ ይላል። ተናጋሪው መክፈቻ በእጁ ነው ያለው። የዳዊት መክፈቻ ማለት ዳዊት ንጉስ ነው። ቤተ መንግስቱ ኢየሩሳሌም ነው። የኢየሩሳሌም ቅጥሮች የተከበቡ ናቸው። መግቢያ መውጫ በሮች አላቸው። የእያንዳንዱ በር መግቢያና መውጫውን የሚያዘው ንጉሱ ነው። ንጉሱ ይከፈት ካለ ይከፈታል፣ ይዘጋ ካለ ይዘጋል። ይህ ንጉስ ዳዊት አይደለም። አሁን የዳዊት መክፈቻ ያለው በህይወት 360 ዲግሪ ዞሮ ያለውን ግድግዳ በሮችን በሙሉ መክፈት የሚችል ንጉስ እንደዚህ ይላል፣ የተከፈተን በር ሰጥቼሃለሁ። ያንን በር ይላል ማንም ሊዘጋው አይችልም። እንኩ ተቀበሉኝ በጌታ በኢየሱስ ክርስቶስ ስም። ይሄ የእናንተ መልእክት ነው። እኔ ንጉሱ ኢየሱስ እውነትንና ጸጋን ተሞልቼ በእናንተ ድንኳን መካከል ገብቻለሁ። ከዚህ በኋላ የማዘው እኔ ነኝ። ብዙ ጊዜ በአሜሪካን ሀገር የፌደራል ፖሊሶች አሉ፣ የስቴት ፖሊሶች አሉ። የስቴት ፖሊሶች እና የፌደራል ፖሊሶች ብዙ ጊዜ የሻከረ ነው ግንኙነታቸው። ምክንያቱም የፌደራል ፖሊሶች ወይም ደግሞ ኤፍቢአይ የሚባሉት ፌደራል ቢሮ ኦፍ ኢንቨስቲጌሽን የሚባለው ለአንድ ጉዳይ ተጠርቶ ሲመጣ እንዲህ ይላቸዋል፣ ከዚህ በኋላ ጉዳዩ በኔ እጅ ነውና ገለል በሉ ይላቸዋል። ሎካሎቹን እነዚህ በታች ያሉትን ስቴቱ ላይ ጉዳዩ ከዚህ በኋላ በእጄ ነው ይላሉ። ጌታ ኢየሱስ ክርስቶስ ወደ ህይወት ሲገባ፣ ወደ ደጅ ሲገባ፣ ወደ ቤት ሲገባ፣ ወደ ጉዳይ ሲገባ፣ ወደ ጓዳ ሲገባ እንደዚህ ይላል፣ ጉዳዩ ከዚህ በኋላ በእጄ ነው ይላል። ራፓ ክላዶና ማሽያ ጉዳዩ በእጄ ስላለ ይላል የተከፈተ በር ሰጥቻለሁ ይላል። ይሄ ንጉስ እንግዲህ ጌታ ኢየሱስ እንግዲህ እኔ የከፈትኩትን ማንም አይዘጋውም፣ እኔ የዘጋውትን ማንም አይከፍተውም። የዳዊትን መክፈቻ በእጄ ነው ያለው። ስለዚህ ይላል ስለዚህ የተከፈተን በር ሰጥቼሃለሁ ይላል። ሃሌሉያ! የተዘጋ በር በዚህ መልኩ ተከፈተ። ክብር ለእግዚአብሔር ይሁን። በር የተከፈተላችሁ ያመናችሁ ሰዎች ይህንን በደንብ ተቀበሉት። ሁለተኛው ነጥብ እንደዚህ ይላል፣ ምንም ኃይልህ ታናሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና ይላል። ሰው እንደ አቅሙ አይደለም የሚኖረው፣ እንደ እግዚአብሔር አቅም ነው የሚኖረው። ትዝ ይለኛል በኢትዮጵያ እንደ አቅሚቲ የሚባል አባባል አለ። ሁሉም እንደ አቅሙ ነው የሚንቀሳቀሰው፣ የሚለብሰው፣ የሚበላው፣ የሚጠጣው። እንደ አቅምህ ለመኖር አትሞክር፣ እንደ እግዚአብሔር አቅም ለመኖር ሞክር። ኑሯችን በደረጃችን አይደለም በደረጃው ነው። ኑሯችን በኃይላችን አይደለም በኃይሉ ነው። በጉብዝናችን አይደለም በጉብዝናው ነው። በትጋታችን አይደለም በጸጋው ነው። በስጋ አይደለም በመንፈሱ ነው። በኃይላችን አይደለም በኃይሉ ነው። እንደዚህ ይላል፣ ኃይል ታናሽ ነው፣ የኔ ግን ታላቅ ነው። በር መክፈት አትችልም፣ እኔ ግን መክፈቻ አለኝ። ችሎታ የለህም፣ እኔ ግን ሁሉን አለኝ። ስለዚህ ይላል ኃይልህ ምንም ታናሽ ቢሆን ቃሌን አልካድክምና። ወገኖቼ ሆይ የእግዚአብሔርን ቃል ይዞ ጸንቶ መገኘትን የመሰለ ነገር የለም። ሃሌሉያ! ቺካጎ ኢሊኖይ ውስጥ ስሰራ የኔ ቢሮ ቺካጎ ውስጥ ካሉ ታላላቅ አንጋፋ በዓለም ላይ አንጋፋ ከሆኑ የሉትራን ቢሮዎች ህንፃ ላይ ነበር። 9ኛ ፎቅ ላይ ነው የኔ ቢሮ። ፎቁ ላይ ቁጭ ብዬ የኦሄርን ታላቁን የዓለም ኤርፖርት መለከታለሁ። ከዛ ነው ሁሉ ጊዜ የምጓዘው ወደ አውሮፓ፣ ወደ ኤዥያ፣ ወደ አፍሪካ፣ ወደ ተለያዩ የአሜሪካን እና የካናዳ ግዛቶች። ከዛ ላይ ነው የምበረው። ሴክሬታሪ ያለኝ እዛ ላይ ቁጭ ብያለሁ። ነገር ግን ያ የምቀመጥበት ቢሮ፣ የምሰራበት መስሪያ ቤት፣ የምሰራበት አገልግሎት የእግዚአብሔርን ቃል ስልጣን ካደ። የእግዚአብሔርን ቃል ስልጣን ሻረ። ወንድን ከወንድ ጋር፣ ሴትን ከሴት ጋር ማጋባት፣ ያ ብቻ አይደለም፣ እነሱን ደግሞ ለአገልግሎት
መሰየም በሚጀምሩበት ጊዜ ያንን ስፍራ መልቀቅ ነበረብኝ። ኃይሌ ታናሽ ነው፣ እምነቴም ታናሽ ነው፣ የራሴም ጽድቅ ታናሽ ነው፣ የኔም ጉልበት ታናሽ ነው፣ የኔም ዕውቀት ታናሽ ነው። ነገር ግን ቃልህን አልክድም አልኩት። ክብር ለእግዚአብሔር ይሁን። ሰዎቹ ብዙ ጊዜ አስጨነቁኝ። አንድ ጊዜ የኔ አለቃ የነበረው አንድ ሰው ነበረ፣ ስቲቭ ቦመን ይባላል። ስቲቭ ቦመን ፓነል ፈጥሮ ቢሮ ውስጥ ጠርቶ በጣም አስጨናቂ የሆነ ኢንተሮጌሽን ውስጥ ገብተን ነበር። በዛ ጊዜ አንድ ነገር አልኩት። አባቶቻችን በኮሙኒዝምና በሶሻሊዝም ዘመን ህይወታቸውን ለእስራት፣ ለግርፋት እና ለሞት ሰጥተው ነው ያመለጡት። እንዴት እንደዚህ ታደርጋለህ አለኝ። ደሞዝህን፣ ኢንሹራንስህን፣ ጡረታህን፣ ቢሮህን፣ ስልጣንህን፣ ሰክሬታሪህን፣ ፕሪቪሌጅህን፣ በእጅ ያለውን ክሬዲት ካርድ፣ የምትመራውን በጀት ዲፓርትመንት፣ ይህንን ሁሉ ፍርክስክስ አድርገህ ስትወጣ ምን ይመስልሃል አለኝ። አባቶቻችን ምርጫ ነበራቸው። ከኮሙኒስቶች ጋር ተስማምተው ውጪ መሆን ወይም ደግሞ ቃልህን አንክድም ብለው ወደ እስር ቤት መግባት። ወንድሜ እኔ ያንን ሁሉ ትቼ ከ9ኛ ፎቅ ከትልቅ በጀት፣ ስልጣን፣ ገንዘብ፣ ፕሪቪሌጅ፣ ክሬዲት ካርድ ያንን ሁሉ መልሼ ሪዛይን አድርጌ ከቢሮዬ በመውጣበት ጊዜ በእውነት ነው የምላችሁ መኪናዬን የነዳው አይመስለኝም፣ ክንፍ ያወጣው ነው የሚመስለኝ። ቃሌን ጠብቀሃልና ምንም ኃይል ታናሽ ቢሆን ከዛም በኋላ ለእግዚአብሔር ክብር እናገራለሁ። ወገኖቼ ሆይ የዓለምን ደጆች ከፍቶ አወረሰኝ። በማንኛውም ጊዜ ለቃሉ ከታመናችሁ፣ ከቃሉ ጋር ከተሰለፋችሁ ኢየሱስ ክርስቶስ የማያሳፍር የዘላለም ጽኑ አለት ነው። የማያሳፍር ጌታ ነው። ክብር ለስሙ ይሁን። ሃሌሉያ። እርሱን ብለው የተሰለፉ፣ እርሱን ብለው የቆሙ ለዘላለም አያፍሩም። ክብር ለእግዚአብሔር ይሁን። ሶስተኛው በዚህ ስፍራ የምናየው እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። አይሁድ ነን ይላሉ፣ ነገር ግን አይሁድ አይደሉም፣ ከሰይጣን ማህበር ናቸው። ከአስመሳይ ወንድሞች እግዚአብሔር ይጠብቃችሁ። ከአስመሳይ ወንድሞች ይመስላሉ። ኢትዮጵያ በነበርኩበት ጊዜ አንድ ሰው መጥቶ በመካነ ኢየሱስ ሰሚናሪ ውስጥ እያለን መካኒሳ ማታ አርብ ማታ በተማሪዎች ፌሎሺፕ ላይ በሚደረገው ስብከት ሊሰብክ መጣ። ከልደታ አካባቢ ነው። የዛን ሰባኪ ስም አሁን አላስታውስም፣ ባውቀው ግን በጣም ደስ ይለኛል። ራእይ አይቶ መጣ። ያን ቀን ራእይ አየው ወገኖቼ ያለን። ራእይ አየው ወገኖቼ። እረኛ ነበረ። እረኛው በተራራ ጎን በጎችን አሰማርቶ ነበር አለ። ነገር ግን የሆኑ ተኩላዎች መጥተው መንጋውን ተቀላቀሉት አለ። ከዛ እረኛው ሮጦ በጎቹንና ተኩላዎቹን ለመለየት በሚገባበት ጊዜ 100% ተመሳሰሉ አለ። ምንም መለየት አልተቻለም አለ። በጎቹና ተኩላዎቹ ተመሳሰሉ አለ። እናንተ የእግዚአብሔር ባሮችና አገልጋዮች፣ እናንተ ቅዱሳንና ክርስቲያኖች አለን፣ ለአገልግሎት ነው የምትዘጋጁት። ስትወጡ ግን በመስክ ላይ የሚጠብቃችሁ መንጋ ተኩላና በጉ የተቀላቀለ ነው አለን። በጣም በለቅሶ በትልቅ ድንጋጤ ያንን ራእይ አዳመጥ ነው። እስከ ዛሬ ድረስ አልረሳውም። አንዳንድ ጊዜ ወገኖቼ ሆይ አስመሳይ ተኩላ ሆነው በግ የሚመስሉ ሰዎች አሉ። ምንም ማድረግ አይቻልም፣ መለየት አይቻልም። ጌታ ኢየሱስ እንደዚህ አለ፣ እንክርዳዱና ስንዴው አንድ ላይ ይሁን ተዉት። እንክርዳዱን እነቅላለሁ ብላችሁ ስንዴውንም እንዳትነቅሉ አትችሉምና እኔ እስክመጣ ድረስ በእሳቱ እለየዋለሁ፣ በፍርድ እለየዋለሁ፣ በዘላለማዊ መገለጥ እለየዋለሁ። እናንተ ግን ወደ መለየት ወደ መፍረድ አትግቡ አለ። ፕሬዚደንት ሪቻርድ ኒክሰንን ያስቸገራቸው ይሄ ነበር። በአሜሪካን ታሪክ ውስጥ ፕሬዚደንት ሪቻርድ ኒክሰን
የተመረጡበትን የምርጫ ተርም ሳይጨርሱ ነበር ሪዛይን ያደረጉት ምክንያቱም ካቢኔያቸውን ራሱ ማመን አልቻሉም አብረዋቸው የሚሰሩትን በተለይ ቀኝ እጃቸው የነበረ ሄንሪ ኪሲንጀር የአሜሪካን የውጭ ጉዳይ ሚኒስትር ነበር ሄንሪ ኪሲንጀር በአሜሪካን የውጭ ጉዳይ ሚኒስትሮች ታሪክ እጅግ የተከበረ የላቀ ስፍራ ያለው ሰው ነው ማንንም ማመን አልቻሉም ፕሬዚደንት ሪቻርድ ኒክሰን በየሰው ስልክ ላይ በየሰው ቢሮ ላይ ማዳመጫ ገጥመው ያዳምጡ ነበር ይቀዱ ነበር የማይቀዳ ቴፕ የለም አልፎ ተርፎ በምርጫ ጊዜ የዴሞክራቲክ ፓርቲን ቢሮ ሄደው ታፕ አድርገው ማዳመጥ ሲጀምሩ ነገሩ ፈነዳ ማቆሚያ አጣ ለምርመራ ቴፑንም ካሴቶቹንም አልሰጥም አሉ ስለዚህ በመጨረሻ ሪዛይን ማድረግ ነበረባቸው በታላቅ አዘኔታና ሀፍረት ለቀቁ ስልጣናቸውን ታላቅ የልዕለ አገር የአሜሪካው ፕሬዚደንት ሪቻርድ ኒክሰን ወገኖቼ ሆይ አብረን የምናገለግላቸው አብረን የምንበላቸው አብረን የምንኖራቸው አብረን የምንሰራቸው ሰዎች ብዙ መልክ ሊኖራቸው ይችላል ሰው በፍጥረቱ በውስጡ ብዙ ነገር አለ በውስጡ ብዙ ፖቴንሻል አለ መልካምነትም አለ ክፋትም አለ አንዳንዴ ክፋቱ ይወጣል አንዳንዴ መልካምነቱ ይወጣል ሰውን ደሙን መርምሮ ማንነቱን አይቶ ፊቱን አይቶ መልኩን አይቶ ዘሩን አይቶ ቤተሰቡን አይቶ ይሄ ጥሩ ነው ይሄ መጥፎ ነው ማለት አይቻልም በማንኛውም ጊዜ ጥሩ ሊሆን ይችላል በማንኛውም ጊዜ መጥፎ ሊሆን ይችላል there is a potential for goodness and there is a potential for evil ስለዚህ መፍትሄው ምንድነው እንደዚህ ይላል እነዚህን ሰዎች እኔ ይላል ጌታ እኔ ራሴ ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጣለሁ መተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ እኔ ነኝ የማደርገው ይላል ጌታ ስለነሱ ምንም ማድረግ አትችልም እነሱን እየመረመርክ በእነሱ አእምሮ ተይዞ መንፈስ ተይዞ ህሊና ተይዞ አትቁም አልፈ ሂድ ቢገላምጡ ቢሰድቡ ቢያሙ ቢወጉ ቢያስቸግሩ አልፈ ሂድ በዚህ ሳምንት ስለ ሊድ ስታር ዩኒቨርሲቲ ኮሌጅ ስለ ትምህርት ቤታችን የኛ ቫይስ ፕሬዚደንት ደውሎ አንዳንድ ነገር ያማክረኝ ነበር አቶ ተፈሪ የሚባል ከዛም በኋላ ከአንድ ወዳጄ ጋራ በስልክ ከተነጋገርን በኋላ ያ ወዳጄ እንደዚህ ያለኝ እናንተ የተመሰረታችሁት ለማስተማር ነው ተማሪ ያላችሁ አለን መጽሐፍ አላችሁ አለን ትምህርት ቤት አላችሁ አለን አስተማሪዎች አላችሁ አለን አስተምሩ እንግዲህ ግራቲው ቀኛቲው አስተምሩ ኢትዮጵያ ትምህርት ትፈልጋለች ተማሪዎች ትምህርት ይፈልጋሉ ሀገሪቱ መልማት ይፈልጋል በኤምቢኤ ዲግሪ በማስተርስ ዲግሪ በቢኤ ዲግሪ በቲዮሎጂ በሚሽን በቢዝነስ በማኔጅመንት ባላችሁ ኮርሶች በሙሉ አስተምሩ ምንም ነገር ወደ ግራ ወደ ቀኝ አትበሉ ዝም ብላችሁ አስተምሩ እያስተማራችሁ ሂዱ አለኝ ይሄንን ደውዬ ላቶ ተፈሪ ያጫወትኩት በሊድ ስታር ውስጥ እግዚአብሔር መቼም ልዩ እረፍት ነው የሰጠን ደስታ ነው የሰጠን ወገኖቼ ሆይ ቀጥሉ ህይወታችሁን አገልግሎታችሁን ሩጫችሁን መልካም ስራችሁን መልካም መጋደላችሁን ጌታን መከተላችሁን የትዳር በፍቅር ቤተሰባችሁን መያዛችሁን ቸርች ውስጥ ማገልገላችሁን ቢሮ ውስጥ በትጋት መስራታችሁን በቅድስና መኖራችሁን ግፉበት ቀጥሉበት እግዚአብሔር ከናንተ ጋር ይሆናል ጠላቶችንስ ያወርሳችኋል የናንተ ያደርጋል ዛሬ የሚዋጓችሁ የሚቃወሟችሁ ነገ ገንዘባችሁ ይሆናሉ በፊታችሁ ደግሞ ይወድቃሉ ጠላቶች እግዚአብሔር ከናንተ ጋር ይሆናል የኔ ቃል አይደለም የእግዚአብሔር የቃል ኪዳን ነው እንደዚህ ይላል አራተኛው ነጥብ የትግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ ይላል በዓለም ዙሪያ ፈተና አለ በዓለም ሳላችሁ ፈተና አለባችሁ በዓለም ካላችሁ ከመወለድ እስከ መሞት ድረስ ፈተና አለባችሁ ነገር ግን አይዟችሁ
እኔ አለ ዓለምን አሸንፌአለሁና። እስቲ ማን ነው እኔ ዓለምን አሸንፌአለሁ ብሎ መናገር የሚችል? አይ ኢየሱስ፣ አይ የኛ ጌታ፣ አይ የነገስታት ንጉስ። የትኛው ጀግና፣ የትኛው ታላቅ ሰው፣ የትኛው መሪ፣ የትኛው አዋቂ፣ የትኛው ፈላስፋ፣ የትኛው ጠቢብ፣ የትኛው ካህን፣ የትኛው ጳጳስ፣ የትኛው ፓትርያርክ፣ የትኛው ጀግና እኔ ዓለምን አሸንፌአለሁ ማለት ይችላል? የናዝሬቱ ኢየሱስ፣ የጌቶች ጌታ፣ የኃያላን ኃያል እኔ ዓለምን አሸንፌአለሁ ይላል። አሸንፌአለሁ ብቻ አይደለም፣ እናንተን ደግሞ አሸናፊዎች አደርጋችኋለሁ ነው የሚለው። ክብር ለእግዚአብሔር ይሁን። ስድስተኛው እንደዚህ ይላል፣ እነሆ ቶሎ ብዬ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። አክሊልህን፣ እኔ አክሊል አለኝ እንዴ ለምትሉ፣ አዎ አክሊል አለህ፣ አዎ አክሊል አለሽ። ክብር ለእግዚአብሔር ይሁን። ባንቺ ላይ አክሊል ያለው፣ ባንተ ላይ አክሊል ያለው፣ በጌታ ከሆንክ ጌታ ኢየሱስን ካመንክ አክሊል አለ። አቤት ያበራል። ባንተ ላይ የሚያበራ አክሊል አለ። አንተ ማታቀው፣ አንተ ማታየው፣ አንተ ማታስተውለው፣ በሰማይ ያሉ መላእክት እያዩ ደስ የሚላቸው፣ እግዚአብሔር እያየ ደስ የሚለው አክሊል ባንተ ላይ አለ። ምንድነው ያ አክሊል? የወርቅ አክሊል አይደለም። የወርቅ አክሊል አይደለም። የአልማዝ አይደለም። የዳይመንድ አይደለም። የስልጣን አይደለም። የእንግሊዟን ንግስት ወይም ደግሞ የሳውዝ አፍሪካ ዳይመንድ አይደለም። ይሄ አክሊል ኢየሱስ ክርስቶስ የእግዚአብሔር ልጅ ራሱ ነው። አክሊልህን፣ መስቀሉን፣ ታሪኩን አትተው። ክብር ለእግዚአብሔር ይሁን። ያ ያረጀውን አሮጌውን መስቀል እኔ አልጥልም። አንዲት እናት ከኢትዮጵያ መጥተው ቨርጂኒያ ላይ አንድ ጊዜ ይሄንን መዝሙር ዘመሩልን። እኔ አልተውም ያን አሮጌ መስቀል፣ እኔ አልክድም ያን አሮጌ መስቀል፣ አንድ ቀን በሰማይ ዘውድ ነው። አልጥልም ያን አሮጌ መስቀል፣ አንድ ቀን በሰማይ ዘውድ ነው። አንድ ቀን ዛሬ አሮጌው ከርታታ ትመስላለህ። በደረቀ አፍ፣ ባለቀ ጫማ፣ በተበላሸ በቆሸሸ ሸሚዝ ከከተማ ወደ ከተማ፣ ከገጠር ወደ ገጠር፣ ከሰፈር ወደ ሰፈር እየሄድክ ስታገለግል፣ እየራበ እየጠማ ስትንከራተት፣ ያን አሮጌ መስቀል አትጣለው። ያን አሮጌ ቃል አትጣለው። አንድ ቀን በሰማይ ዘውድ ነው። ሃሌሉያ። ማንም አክሊልን፣ ማንም ዘውድን አይውሰድብህ ይላል። በትዕግስት በመቻል የእግዚአብሔርን ቃል በመዋጥ ተከተለኝ ነው የሚለው። ስድስተኛ በእግዚአብሔር ቤተ መቅደስ ጸንቶ መገኘት። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ ይላል። በአምላኬ መቅደስ መሃል ወገኖቼ ሆይ ማገልገል ትርፍ ነው። ገንዘብ ማግኘት ሌላ ትርፍ ነው። በጤና መኖር ሌላ ትርፍ ነው። በእግዚአብሔር አደባባይ በቅዱሳን መካከል መገኘትን የመሰለ ፕሪቪሌጅ የለም። ያን የመሰለ ፕሪቪሌጅ የት ይገኛል ወገኖቼ ሆይ? ከታላላቅ ቤተ መንግስት ግብዣዎች ይበልጣል። በየዕለቱ ሸራተን ቁጭ ብሎ እራትና ቁርስ ከመብላት ይበልጣል። በሚያማምሩ መኪናዎች፣ በሚያማምሩ ጋርደኖች ከመኖር ይበልጣል። በእግዚአብሔር ቤት በአደባባዮቹ መገኘት፣ በእግዚአብሔር ሕዝብ ጉባኤ መካከል ሆኖ እንደ አምድ በመካከላቸው እንደ አንዱ አምድ ሆኖ ከነሱ ጋር ማሸብሸብ፣ ማምለክ፣ መውደቅ፣ መንከባለል፣ ያንን የሚመስል ክብር the privilege of all privileges በእግዚአብሔር ጉባኤ መገኘት ነው። ያንን አደርግላችኋለሁ ነው የሚለው ጌታ። ስሙ የተባረከ ይሁን። የሕይወት መታደስ አዲስ ስም ሰጣችኋለሁ፣ የከተማይቱንም ስም አወርሳችኋለሁ። ምንድነው ዛሬ በፊታችሁ ያለው ችግር? የተዘጋ በር ነው፣ እከፍተዋለሁ ይላል። የኃይል ማነስ ነው፣ በኃይል ታናሽ ቢሆን ስሜን ጠብቀሃልና
አሸናፊ ትሆናለህ ነው የሚለው። አስመሳይ ጠላቶችን ነው የምትፈራው? አንበረክካቸዋለሁ ነው የሚለው ጌታ። በዓለም ላይ ያሉ ፈተናዎችን ነው የምትፈራው? እኔ አሸንፌያለሁ አንተንም አሸናፊ አደርግሃለሁ ነው የሚለው ጌታ። የሕይወትን አክሊል ሰው እንዳይቀማህ አጥብቀህ ያዝ። ኢየሱስን፣ እግሩን፣ ልብሱን፣ ስሙን፣ ቃሉን፣ መንፈሱን ሁሉ አጥብቀህ ያዝ። በእግዚአብሔር ቤተ መቅደስ ጸንተህ ቁም። ማንም ከዛ እንዳያነቃንቅህ። መንፈስ ለቤተ ክርስቲያን የሚለውን ጆሮ ያለው ይስማ። ውድ ወገኖቼ ሆይ በዚህ ቃል እንደተጽናናችሁ እንደተበረታታችሁ አምናለሁ። እንዳልኩት በሚቀጥለው በዚህ ሳምንት በመጀመሪያው ግማሽ በዱባይ ዩናይትድ አረብ ኤሚሬትስ፣ በሚቀጥለው ግማሽ በደርበን ሳውዝ አፍሪካ በሚኖሩን ስብሰባዎችና አገልግሎቶች ኢየሱስ ክርስቶስ የናዝሬቱ ጌታ የዳዊትን መክፈቻ የያዘ ጌታ በሮቻችንን ስለከፈተ እያመሰገናችሁ ለአገልግሎታችን መሳካት፣ ለነፍሳት መወረስ፣ ለወገኖች መጽናናት እንድንሆን እባካችሁ በጸሎታችሁ ከኛ ጋር ሁኑ። እግዚአብሔር አገልግሎታችንን በዓለም ዙሪያ እያሰፋው ነውና ለቴሌቪዥን አገልግሎታችን ለትምህርት ቤቶቻችን እንድትጸልዩ በትህትና እለምናችኋለሁ። ምንም አይነት ጥያቄ አስተያየት ቢኖራችሁ በኢሜል፣ በስልክ፣ በፌስቡካችን ልትልኩልን ትችላላችሁ። በጣም እንደምወዳችሁ እናንተም ታውቃላችሁ። ከኔ ይልቅ በቀራንዮ መስቀል ላይ ሕይወቱን ለናንተ የሰዋ ጌታ እስከ ሞት ድረስ በማይበርድ በጋለና በጠለቀ ፍቅር ለዘላለም ይወዳችኋል። የተከፈተን በር ሰጥቼሻለሁ ይላል ጌታ። በሚቀጥለው ፕሮግራም እስክንገናኝ ደህና ሰንብቱልኝ። አሜን።